ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ይጀምሩ። እንግዲህ በተወዳጁ ምሳሌ ድራማ በድጋሚ ተመልሰን መተናል ማለት ነው። እንግዲህ መድምንና ቅድስቴ እንግዲህ ስለ ብሩኬ እየተጨቃጨቁ ምሳሌ ትመጣለች ማለት ነው በመሀል። ከዛ ምን ሆናችሁ ነው ስትላቸው አይ መጨፈር ፈልገን ነገር ግን ሙዚቃ መምረጥ አልቻልንም ነበር አሏት። ከዛ እኔ ሙዚቃ መርጥላችኋለሁ እናንተን ጨፍሩ ብላ ምሳሌ ሙዚቃ ከፈተች። ነገር ግን ከቅድስት ጋር በሚደንስበት ሰዓት አይ ከምሳሌ ጋር አደንሷለች እና ከምሳሌ ጋር መደነስ ጀመሩ። ትንሽም ከተዝናኑ በኋላ ቅድስቴ ምግብ ላቀርብላችሁ ብላ ወደ ውስጥ ገባች። እንግዲህ ከምሳሌ እየደበቁ ያሉት ያው ልጅም ስለሆነች አባቷም ስለናፈቃት ምንም ነገር እንድታውቅ አልፈለጉም። በጣም አሳሳቢ የሆነው ነገር ደግሞ ብሩኬ እስካሁን ድረስ ያለበት ቦታ አልተገኘም። ነገር ግን አንዳንድ ፍንጮችን ማወቅ ቻሉ እንጂ ማለት ነው። በሌላ በኩል ሞገስም በጣም ተናዷል። ምክንያቱም መድምን ያለው ነገር እውነት ከሆነ ምን አለ አንዴ እንኳን ብሩኬን አዋርቸው ቢሆን አንዴ እንኳን ሰምቸው ይቅርታ አድርጌለት ቢሆን ኖሮ ምን አለ ነበር እያለ ለሉላ እየነገራት ነበረ። ሉላም አይዞ ምንም አይሆንም አትፍራ በማለት እያረጋጋችው ነበረ ማለት ነው። ማህሌትና እንግዲህ ዝናውም ደግሞ በሌላ በኩል ብዙ እቅዶችን እያቀዱ ነው። በባለፈው የዝናውን ስልክ ማህሌት ደብቃ እንደፈተሸችው በምትፈትሽም ሰዓት ወደ ሌላ ቦታ እንደሚዘዋወር እንደሚመላለስ ማውቃ ነበረ። ግን ለምንድን ነው ወደዛ የምትሄደው ብላ ጠየቀችው። ምን አስጨነቀሽ ለምን ጠየቅሽ ቢላትም አይ ማገዘ ነገር ካለ ብዬ ነው በማለት ማህሌትም ትመልስለታለች። እሱም ደግሞ ዝናው ማን ነው ምንድን ነው ብትባይ ስለኔ ምንም እንኳን የምታውቂው ነገር ስለሌለ ቢያንስ ዝም በማለት ተባበሪኝ ብሎ ይመልስላታል ማለት ነው። እውነት ለመናገር ማህሌት ስለ ዝናው ምንም የምታውቀው ነገር የለም። ዝናውም ደግሞ እየተጠቀሙባት ነው እንጂ ምንም ነገር አይጠቅማትም። መጨረሻ ላይ እንደሚጥላት በጣም ግልጽ ነው። ምክንያቱም እሱ የሚፈልገውን ብቻ ነው የሚያሳካው ማለት ነው። ብዙ ነገር ውስጥ ያለ ብዙ ስራዎችን የሚሰራ ልጅም ስለሆነ ደግሞ ዝናው ማህሌት ምንም ታደርገኛለች ብሎ ስለማይፈራ ማህሌትን የሚፈልገውን ነገር እያንዳንዱን ለማድረግ ስለምትመቸው ለማሳካትም ስለሚረዳው ማህሌትን በደንብ አድርጎ ይጠቀምባታል ማለት ነው። በሌላ በኩል ደግሞ ቅድስቴ በጣም ለምሳሌ እያሰበችላት ነው። ጋሼ ወደ ገጠር ሄዷል ምናምን ነገር ትላታለች። ምሳሌም ደግሞ እኔ መሄድ ፈልጋለሁ ለምን አትወስዱኝም ብትላትም አይ ጭቃ ነው በዛ ላይ መኪና የማይገባው ሩቅ ሀገር ነው በማለት እንግዲህ ለማታለል ትሞክራለች ማለት ነው። ቅድስቴም እንግዲህ ብሩኬ እንደናፈቃት በጣም ግልጽ ነው። ፎቶውን እያየች ነበረ። በጣም ደግሞ ተጨናንቃለች። መድንም እንግዲህ ብሩኬ ከምን አይነት ሰዎች ጋር እንደገጠመ ለሞገስና ለዳጣ የሆነ ካፌ ቀጥሯቸው ነበረ። ስላለበት ችግርም ነግሯቸዋል። ከማይሆን ሰው ጋር እንደገጠመ ነግሯቸዋል። ቢሆንም ግን እሱ ከአሁን በፊት ታስሮ ስለነበረ እስር ቤት ያሉት ወዳጆቼ እሱን ሰውዬ እንደሚያውቁትና በሱ ምክንያትም እንደታሰሩ ነግረውኛል። ስለዚህ ሰውየው አደገኛ፣ ስለዚህ ወንድሜ የሆነ ችግር ውስጥ እንዳለ በደንብ አድርጌ ይሰማኛል ወይም አውቃለሁም በማለት በጣም ተጠራጥሮ ነበረ። ቢሆንም ግን አሁን ወንድሜ ወዳለበት ቦታ ሄጄ ያለውን ነገር ማጣራት እፈልጋለሁ በማለት መድንም እንግዲህ ወደ ብሩኬ ነገሮችን አጣርቶ ብሩኬ ወደሚመራው መልኩ እንግዲህ ለመሄድ ተነስቶ ሄዷል ማለት ነው። እንግዲህ ብሩኬን ይዞት ይመጣል። ብሩኬ ሞቷል ወይስ አለ ወይስ ታግቷል የሚለውን እንግዲህ በቀጣይ ክፍል የምናየው ይሆናል ማለት ነው። እስከዛው ድረስ ደግሞ ዝናው እነ ሞገስን ሎላንም በጣም ቢያፈቅራትም አፈቅራታለሁ እያለ እስከዛሬ ቢያወራም እንግዲህ በአሁኑ ግን በጣም ስለተናደደ እኔ ሲቆርጥልኝ ማንም አያቀኝም ማለት ነው፣ በሙሉ አጠፋቸዋለሁ በማለት እንግዲህ ከማህሌት ጋር ሌላ አዳዲስ እቅዶችን ማቀድ ጀምሯል ማለት ነው። ማህሌትን እንግዲህ እንደምታውቁት ያው የታወቀ ነው። እሷ ለብር ስትል ምንም ነገር ታደርጋለች። ስለ መድን እንድታጣሪልኝ እፈልጋለሁ ከየት እንደመጣ ለምን እንደመጣ ብሎ ሲጠይቃት አይ ይህ እንኳን በጣም ከባድ ነው አልችልም ብለው ነበረ። ከዛ ግን ቼክ ፈርምልሻለሁ ሲላት ምንም ሳታቅማማ እንግዲህ እሺ ብለዋለች ማለት ነው። ማህሌትና ብር እንግዲህ የታወቀ ነው ታውቃላችሁ። ከሞገስም ጋር ከብሩኬም ጋር ስትጋጭ
ከአሁን በፊትም እንግዲህ እንደምታውቁት ከብሩኬም ጋር ይሁን ከሞገስ ጋር ስትጋጭ ስትጣላ የነበረው ለገንዘብ ስትል ስለሆነ ለገንዘብ ስትል እንግዲህ ማህሌት ምንም ነገር ታደርጋለች። ስለዚህ ዝናው ያላትን ምንም ሳታቅማማ እንግዲህ አጣርታ ታመጣለታለች ማለት ነው። ይሄ ደግሞ በጣም ግልጽና የታወቀ ነው። ምክንያቱም ኤፍራታ ራሱ ለመድመን አሁን ላይ እየሰራችለት ስለሆነ ማለት ነው። ከአሁን በፊት ሞገስ ይህንን አድርጌልኝ ሲላት እምቢ ብላ ነበረ። አሁን ግን ህይወትሽን የሚቀይር ገንዘብ እንሰጥሻለን፣ ማህሌት የምታደርገውን ነገር ብሩክ የት እንዳለ ልታውቅ ስለምትችል አጣሪልን ባሏት ሰዓትም ምንም ሳታቅማማ እሺ ብላ ተስማምታ ነበረ። ስለዚህ ማህሌትም መድምን ከየት መጣ፣ ለምን መጣ፣ እንዴት መጣ የሚለውን እንግዲህ አጣርታ ለዝናው የምትነግረው ይሆናል ማለት ነው። ዝናውም ደግሞ ሉላን እና ሞገስን እንግዲህ አጠፋቸው ያለው እያለ እየፎከረ ነው። ያድርገው እንግዲህ በቀጣይ ክፍል የምናየው ይሆናል። ሞገስም ደግሞ አሁን ላይ አልፈራውም፣ የፈለገውን ያምጣ። ከአሁን በፊት ጓደኛዬን እንደዛ ሲያሰቃየው ነበረ። እንደገና የመወዳትንም ልጅ ነቅቶኛ ቃል። ስለዚህ በአሁኑ እኔም ጀግና መሆን አለብኝ፣ በጭራሽ አልፈራውም እያለ እንግዲህ እያየን ነው። እንግዲህ ምንድን ነው የሚፈጠረው እንግዲህ በቀጣይ አብረን የምናየው ይሆናል ማለት ነው። እንግዲህ ብሩኬን መድምን ነፃ አውጥቶ ይዞት ከመጣ እንግዲህ በጣም ደስ ይለናል። ብሩኬ ሁሉም ሰው ናፍቆናል፣ ለምንድን ነው የማይታየው እያሉ ነበረ። የኮሜንቶችም ሀሳብ ነው። ምክንያቱም ብሩኬ እንግዲህ ከዛው ወዲህ ምንም ታይቶ አያውቅም፣ ምንም አይነት ፍንጭም የለም። ስለዚህ በቀጣይ ክፍል እንግዲህ ብሩኬ ይመጣል ብለን ተስፋ እናደርጋለን ማለት ነው። መድምን ይዞት ይመጣል ማለት ነው። ሞገስም እንግዲህ በቀጣይ ክፍል ጀግና ሆኖ ለሚስቱም ለጓደኛውም እንግዲህ ተፋልሞ ዝናውን ይጋፈጠዋል ብለን እንግዲህ ተስፋ እናደርጋለን ማለት ነው። ብሩኬ ይመጣል አይመጣም የሚለውን በቀጣይ ክፍል አብረን የምናየው ይሆናል። ዝናውም እንግዲህ ከብሩኬ ጋር ማን ያሸንፋል፣ ማን ይገጥማል፣ በቀጣይ ክፍል አብረን የምናየው ይሆናል። እስከዛው ድረስ በያላችሁበት መልካም ጊዜ ይሁንላችሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንግዲህ ቪዲዮዎቻችንን ላይክ አድርጉልን። መልካም ጊዜ ይሁንላችሁ ባይ